እድሜያቸው 15 ዓመት ሲሞላ በተከበረው ክቡራን ስምምነት ላይ ተሳተፉ። ስምምነቱ በ5 የቁረይሽ ነገሮች መካከል የተፈጸመ ሲሆን ማንኛውም የቁረይሽ ነዋሪ ወይም መካ ውስጥ የተገኘ ሰው ከተበደለ ከጎኑ ለመሰለፍና መብቱን ለማስከበር በማሰብ ነበር። የተከበረው ስምምነት ላይ ተሳትፌ ነበር። ያንን ስምምነት ካፈረስክ ቀይ ግመል ትሰጣለህ ቢሉኝም ስምምነቱን መጠበቅ ነው የምመርጠው። እስልምናም ውስጥ ለዚህ አይነት ስምምነት ብጋበዝ እሺ ነው የምለው ብሎ ለመልካም ስብዕናው የሰማችው ባለሀብቷ ከዲጃ ቢንት ኹወይሊድ ረዲየላሁ ዐንሃ ይሄ ታማኝና እውነተኛ ወጣት ከእሷ ጋር እንዲሰራ ፈለገች። ከትርፏም ላይ የተወሰነ ድርሻ ልትሰጠው ተስማማች። ሙሐመድም ሰለላሁ ዐለይሂ ወሰለም በውላቸው መሰረት መይሰራ ከተባለው የከዲጃ አገልጋይ ጋር ወደ ሻም አቀና። የንግድ ስራውን በከፍተኛ ስኬት አጠናቅቆ መጣ። መይሰራም በጉዞ ላይ ስለ ሙሐመድ የታዘበውን ሁሉ ለከዲጃ አጫወታት። ሙሐመድም በከዲጃ ረዲየላሁ ዐንሃ ልብ ላይ ነገሰ። በትዳር አሰበችው። ይህንንም ለወዳጇ ለነፊሳ አጫወተቻት። ነፊሳም ሙሐመድን አማከረችው፣ ፈቃደኛ ሆነ። ሙሐመድም ሰለላሁ ዐለይሂ ወሰለም ከአጎቶቹ ጋር ሆኖ አጎቷን ጠየቀ። ተጋቡ። ትዳር ሲመሰርቱ የነቢዩ ዕድሜ 25 ዓመት ሲሆን የከዲጃ ዕድሜ ግን በትክክል አልታወቀም። በስፋት የሚወራው ግን 40 ዓመት እንደሆናት ቢሆንም 28 ዓመቷ ነበር የሚሉትም ብዙዎች ናቸው። ከዲጃ ረዲየላሁ ዐንሃ ነቢዩን በሀብቷ በህይወቷም አግዛቸዋለች። ከእሷም ልጅና ፍቅርን ታድለዋል። ቃሲም፣ ዘይነብ፣ ኡሙ ኩልሱም፣ ሩቅያ፣ ፋጢማ እና አብዱላህ ከከዲጃ የተገኙ ልጆች ናቸው። ልጃቸው አብዱላህ ነቢይ ከሆኑ በኋላ ስለተወለደ ጧሂር እና ቆይብ የሚል ተጨማሪ ስሞች አሉት። ከዲጃ የማትረሳ የችግር ጊዜ ሚስታቸው ነበረች። በዱንያ ላይ ያለች ጅብሪል ሰላምታ ያቀረበላት ሸንበቆ መሳይ ከሆነ ሉል የተሰራ የጀነት ህንፃ እንደተዘጋጀላት የተነገራት እስከምትሞት ድረስ በትዳሯ ተጨማሪ ሴት ያልተደረበባት ከሞተችም በኋላ የነቢዩን ሚስቶች የምታስቀና በዱንያ ላይ ካለፉ ምርጥ ሴቶች መካከል የምትመደብ ሚስት ነች። ነቢዩ ሰለላሁ ዐለይሂ ወሰለም በዚያ በጃሂልያው ዘመን ራሱ ከወንጀል ተቆጠቡ ነበሩ። የትኛውም አጸያፊ ስነ ምግባር አልተዘፈቁም። ክህደትን፣ ውሸት አልፈጸሙም። ሙዚቃ አላዳመጡም። ቁማር አልተጫወቱም። ዝሙት ላይ አልወደቁም። እርቃናቸውም አልታየም። አረፋን በመተው በሙዝደሊፋ ላይ አልቆሙም። ጣዖትን አልተሳለሙም። ለጣዖት የታረደንም ይሁን የአላህ ስም ያልተጠቀሰበትን እርድ አልበሉም። ከአባ በጎርፉ በመጎዳቱ ምክንያት ሙሽሪኮች ከአባውን አፍርሰው በሚገነቡበት ወቅት የ35 ዓመቱ ሙሐመድ ሰለላሁ ዐለይሂ ወሰለም ድንጋይ እየተሸከመ ያቀርብ ነበር። ሙሽሪኮቹም ከአባውን ገንብተው ሲያጠናቅቁ ሀጀረል አስወድን የትኛው ጎሳ ከቦታው ላይ ያስቀምጠው በሚል በመካከላቸው ጭቅጭቅ ተፈጠረ። መጀመሪያ የደረሰ ሰው ይፍረድልን ብለው ተስማሙ። ድንገት ሙሐመድ ከውጭ ከተፍ አሉ። ታማኙ ሰው መጣ ብለው ጮሁ። ሙሐመድም ጋቢ መሳይ ልብስ አምጡ አላቸውና ሀጀረል አስወድን ጋቢው ላይ አስቀምጦ ሁሉም ጎሳ የጋቢውን ጫፍ በመያዝ ወደ ካዕባው እንዲወስዱት ካስደረገ በኋላ ከልብሱ ላይ አንስቶ ቦታው ላይ አስቀመጠው። በዚህም ከጸብ ታደጋቸው። እነሱ የነቢዩን ብልህነት ተገነዘቡ። ሀጀረል አስወድ ከጀነት ነጭ ሆኖ እንደወረደና በሰው ልጆች ወንጀል ተጽዕኖ ምክንያት እንደጠቆረ የሚጠቁም ሐዲስ አለ። ነቢዩ ሰለላሁ ዐለይሂ ወሰለም ከመላካቸው በፊት አረቡ ዓለም እጅግ በጣም በከፋ የአስተሳሰብ ኋላ ቀርነት ተዘፍቆ ነበር። በዚያ በጃሂልያው ዘመን ድንጋይ የተመረጠ ይመለካል። ዝሙት እንደ ክብር መገለጫ በይፋ ይፈጸማል። አራጣ በሰፊው ተንሰራፍቷል። ጎረቤት ይበደላል። በክት የሞተ እንስሳ ይበላል። ዝምድና መቁረጥ የተለመደ ባህል ነው። ጠንካራው የደካማውን ይቀማል። ሴት መውለድ ያስኮንናል። ከተወለዱም ከነ ህይወታቸው ይቀበራል። ድህነትን ተፈርቶ ልጅ ይገደላል። አስካሪ መጠጥ የህዝቡ መለያ ነው። ባል ሚስቱ አርግዘሽልኝ ነይ ብሎ ይለካል። በአጭሩ አብዱላህ ቢን አባስ ረዲየላሁ ዐንሁ እንደገለጸው የአረቦች መሐይምነት ለማወቅ
የፈለገ ምዕራፍ ውስጥ ከአንቀጽ 130 ጀምሮ የተጠቀሰውን ታሪካቸውን ማስተዋል በቂ ነው። ነቢያቶች በአጠቃላይ በህይወት ባሉበት ጊዜ የሙሐመድ ነብይነት ካጋጠማቸው የእሱ ተከታይ እና አጋዥ ሊሆኑ ቃል ገብተዋል። እያንዳንዱ ነብይም ለተከታዮቹ ስለ ሙሐመድ ሳይናገር አላለፈም። በትክክለኛው ተውራትና ኢንጂል ውስጥ ሙሐመድ በመገለጫቸው ብቻ ሳይሆን በስሙም መጠቀሱ ለዚህ ግልጽ ማሳያ ነው። እንደ ወረቃ፣ በሂራ፣ አቡ ተይሃን፣ አብዱላህ ቢን ሰላም፣ ከአቡ አልአህባር፣ አብዱላህ ቢን አምር፣ የአሙሪያው መነኩሴ እንዲሁም የሩሙ ንጉስ ይርቀል አይነት የመጽሐፉ ባለቤቶች ስለ ሙሐመድ ምስክርነት መስጠታቸው ይህንን ማረጋገጥ ነው። ሊላኩ አካባቢ ደግሞ የሙሐመድ መምጣት ወሬ በሰፊው ተሰራጨ። ጠንቋዮች ሳይቀሩ ስለ ሙሐመድ ሰለላሁ ዐለይሂ ወሰለም መተንበይ ጀምረው ነበር። ታዲያ የዚህ ወሬ መሰራጨት አንዳንዶች ሙሐመድን ዝግጁ ሆነው እንደጠበቁ ጥሩ እድል ፈጥሮላቸው አንሳሮች እስልምናን እንዲቀበሉ ፈር የቀደደላቸው ይሄው ወሬ ነበር። ሰልማን ረዲየላሁ ዐንሁ የመነኩሴውን ጥቆማ ተከታትሎ ሰለመ። ነብይ ከመሆናቸው በፊት ድንጋይ ሰላምታ እንደሚያቀርብላቸው በህልም የሚያዩት ነገር በተመሳሳይ መልኩ በእውን እንደሚከሰት የሆነ ወጣ ያለ ድምጽ እንደሚሰሙ እና ያልተለመደ ብርሃን እንደሚመለከቱ ተናግረዋል። ኋላ ላይ ደግሞ በሰዎች ራቅ ማለትን ወደዱና ለቀናቶች የሚሆንን ስንቅ በመያዝ ወደ ሂራ ዋሻ እየሄዱ ያመልኩ ጀመር። ከዕለታት በአንዱ ሰኞ በዋሻ ውስጥ እንዳሉ መላእክታው ጅብሪል በልብስ ጠቅልሎ ከጨመቃቸው በኋላ አንብብ አላቸው። ማንበብ አልችልም ብለው መለሱ። ከሶስተኛው ምልልስ በኋላ በመጀመሪያዋ የቁርአን ምዕራፍ አለቅ ምዕራፍ 5ቱን አንቀጾች አንበበላቸው። በአብዛኛዎቹ ቀደምቶችና ተከታዮቻቸውም አቋም መሰረት መጀመሪያ የወረደው የቁርአን ምዕራፍ የአለቅ ቀለም ምዕራፍ ሲሆን ከእሷም ውስጥ የመጀመሪያዎቹ 5 አንቀጾች ናቸው። ነቢዩም ሰለላሁ ዐለይሂ ወሰለም በክስተቱ ተደናግጠው እየተንቀጠቀጡ ከዲጃ ረዲየላሁ ዐንሃ ዘንድ ደረሱ። ሸፍኑኝ አሉ። በልብስ ሸፈነቻቸው። ቀጥለውም አሁን እንኳን ለነፍሴም ስጋት እያደረብኝ ነው፣ እብደትም እንዳያጋጥመኝ እየሰጋሁ ነው አሏት። ከዲጃ ረዲየላሁ ዐንሃ አረ ፍጹም አንተ ለዚህ የምትገባ ሰው አይደለህም ብላ መልካም ጎኖቹን ከተቃቀሰች በኋላ ለማንኛውም እስኪ ወደ አጎቴ ልጅ ወረቃ ጋር ልውሰድህ ብላ አስመሰከረቻቸው። ወረቃ ሙሐመድን ያጋጠመው ሙሳን ያጋጠመው አይነት እንደሆነ ከሀገር እንደሚባረርም ጠቁሙ። የሚሰደዱበት ወቅት በህይወት ካለ ጠንከር ያለ እገዛ እንደሚያደርግለትም ነገረ። ወረቃ ቢን ነውፈል ረዲየላሁ ዐንሁ ሙሐመድ ሰለላሁ ዐለይሂ ወሰለም መልእክተኛ ከመሆናቸው በፊት ቢሞት በነብይነታቸው ግን አምኖ ነበር። ሸይኽ አልባኒ ትክክለኛ ባሏቸው ሐዲሶችም ወረቃ የጀነት መሆኑን ጠቁመዋል። ከቀደምቶች ኢማሙ ጦበሪ፣ ባጋዊ፣ ኢብኑ ቃኒ እንዲሁም ከዘመናችን መሻይኾች ሼክ ኡሰይሚንና ሼክ ፈውዛን ከወንዶች የመጀመሪያው አማኝ ወረቃ እንደሆነና ከሰሃቦችም እንደሚመደብ ይጠቅሳሉ። በመጀመሪያው የቁርአን ምዕራፍ ነብይነታቸው ከታወጀ በኋላ ለተወሰኑ ጊዜያቶች ራእዩ ተቋረጠ። ነብዩም ሰለላሁ ዐለይሂ ወሰለም በመቋረጡ ምክንያት ከባድ ሐሳብ ገባቸው። ከዕለታት አንድ ቀን ቆመው በነበሩበት ሰዓት የሆነ ድምጽ ሰሙ። ቀጥ ብለው ሲመለከቱ ያኔ በሂራ ዋሻ የታገላቸውን መላእክት በሰማይና በመሬት መካከል በኩርሲዬ ላይ ተቀምጠው አዩት። በመጀመሪያው ቀን የደረሰባቸውን ትግል ጭንቀት አስታወሱና በድንጋጤ ቤት ገብተው ሸፍኑኝ አሉ። እንደተሸፋፈኑ ሙደሲር ምዕራፍ ወረደላቸው። አንተ ተሸፋፋኙ ሆይ ተነስ እና አስጠንቅቅ በሚል ትዕዛዝ ደረሳቸው። ሱረቱ አልሙደሲር ወደ ነብዩ ሰለላሁ ዐለይሂ ወሰለም የደረሰ ሁለተኛው የቁርአን ምዕራፍ ሲሆን ረሱልነታቸውም በዚሁ ነው የታወጀው። ይህን ተከትሎ የዳዕዋ ስራውን በተለያየ መንገድ አጧጧፉት።
ዳዕዋቸው በጥቅሉ መካዊና መዲናዊ ተብሎ ይከፈላል። በመካ የነበራቸው ዳዕዋን በሁለት መልኩ ነበር የተካሄደው፣ ሚስጥራዊ እና የግልጽ ዳዕዋ። ሚስጥራዊ ዳዕዋው ለ3 ዓመታት ያክል ቀጠለ። የዳዕዋ ማዕከላቸውም የአርቀም ቢን አቢ አርቀም ግቢ ነበር። በዋነኝነት የነቢዩን ሰለላሁ ዐለይሂ ወሰለም ተልእኮ ቀድመው የተቀበሉት የነቢዩ ሚስት እና ልጆች ናቸው። ከእነሱ ውጭ ደግሞ በወንዶች አቡበከር፣ ከልጆች አሊ፣ ነጻ ከተደረጉ አገልጋዮች ደግሞ ዘይድ ነበሩ። ቢላል፣ አምር ቢን አባስ፣ አማር ከነወላጆቹ፣ ሱሐይብ አልሩሚ፣ ሰዓድ ቢን አቢ ወቃስ እና ሚቅዳድ ረዲየላሁ አንሁም ከቀዳሚዎቹ የነቢዩ ተከታዮች ይመደባሉ። አብዛኞቹ ቀዳሚ ሰለምቴዎች ደግሞ ድሃዎችና አገልጋዮች ነበሩ። ነቢዩ ሰለላሁ ዐለይሂ ወሰለም እና አቡበከር ወደ መካ ተራራ ሲጓዙ አብዱላህ ቢን መስዑድ ከሚጠብቃቸው ፍየሎች ውስጥ አንዷ አጥቢ ፍየል ወተት ለማለብ ጠየቁት። አለቃዬ አልፈቀደልኝና አልፈቅድላችሁም አላቸው። ለመውለድ ያልደረሰችን ቄብ ፍየል አምጥቶላቸው ከእሷም ወተትና በጎድጓዳ ድንጋይ አልባው መጠጣታቸው ለኢብኑ መስዑድ ወተት ማካፈላቸው መጨረሻም ጋቷ እንዲከስም ማድረጋቸው ለነቢዩ ከተሰጣቸው ሙዕጂዛ ይመደባል። ኢብኑ መስዑድም ረዲየላሁ አንሁ ይህንን ተአምር ተከትሎ ሰለመ። የአቡበከር ረዲየላሁ አንሁ መስለም ከሌሎች መስለም የተለየ ተጽዕኖ ነበሩ። በሀብትና በዝናው ታዋቂ ስለሆነ በርካታ ስመገናናዎችን ለማስለም እና ብዙ ባሪያዎችን ከጭቆና ቀንበር ነፃ ለማውጣት ችሏል።